እንደዚህ አይነት አባት ይሰውራችሁ። በጣም አሪፍ እንቅልፍ ውስጥ ነበረች። ነገር ግን የሆነ ሰዓት ላይ ሳታስበው የለበሰችው ብርድ ልብስ ከላይዋ ተጎትቶ ሲወርድ ይሰማታል። ወዲያውም ነቅታ ምን እንደተፈጠረ ለማወቅ ቀና ስትል የሆነ ግለሰብ ጸጉሯን ጎትቶ ወደ ታች ይጥላታል። ይህም ግለሰብ አባቷ ነበረ። ይቺም ልጅ በድንጋጤ ምን እያደረክ ነው ብላ ተጠይቋለች። ነገር ግን አባትየው ለሷ መልስ በመስጠት ፋንታ ሙሉ ሰውነቷን ከፊቷ ጀምሮ እስከ እግሯ መጨረሻ ድረስ ይመለከታትና ለራሱ ተመልከት ልጄ እንዴት እንዳደገች በማለት ይናገራል። ይህንን ሰማለሁ ብላ ያልጠበቀችው ይች ታዳጊ እነዚህን ቃላቶች ከአባቷ በመስማቷ በጣም ታዝንና እንባ ከዓይኗ መውረድ ይጀምራል። በመቀጠል ፊቷንና ጸጉሯን ይደባብሳትና አባቷ ከዛ ክፍል ለቆ ይወጣል። በሚቀጥለው ቀን ጠዋት መላው ቤተሰብ ቁርስ ለመብላት ወደ ማዕዱ ጠረጴዛ እየተቀመጡ ነበረ። ታዳጊዋ ያንጉም አባቷ ትናንትና ምሽት ያደረገባትን ነገር ለእናቴ ልንገራት አልንገራት በሚል ሁለት ሀሳብ ተከፍላ ሳለ አባቷ ይመጣና ከሷ አጠገብ ምንም እንዳልተፈጠረ ቁጭ ብሎ ማውራትና መሳቅ ይጀምራል። ያንጉም በውስጧ ትናንትና አባቴ እንደዛ ሲነካካኝና ሲደባብሰኝ እንዳልነበረ አሁን ምንም እንዳልተፈጠረ እንዴት መጥቶ ካጠገቤ ይቀመጣል በሚል ብስጭት ክፍሉን ለቃ ትወጣለች። በመቀጠል እናታቸው አንድ ምግብ ትሰራና በጎድጓዳ ሳህን ይዛ ትመጣለች። ከዛ በኋላ ያመጣችውን ይህንን ምግብ ጠረጴዛው ላይ በውጭ አድርጋ ታስቀምጠዋለች። ነገሩ ግራ ያጋባቸው የቤተሰቡ አባላት ቁጭ ብለው እያዩት ነበረ። ከዛም እናትየው ለወራት ያህል ምግብ እንዳላየ ሰው ያቀረበችውን ምግብ በፍጥነት መመገብ ትጀምራለች። በጠረጴዛው ዙሪያ የቀሩት ሁለቱ ልጆችም እናታቸው የምታደርገው ነገር በጣም ስለገረማቸው አሁንም በድንጋጤ ይመለከቷታል። ከቆይታዎቹ በኋላ ትንሹ ልጅ ያቀረበችለት ምግብ በጣም ጨው ስለበዛበት ምግቡን ይተፋዋል። ከዛም እማዬ ጨው ስላለበት ይህንን ምግብ መብላት አልፈለኩም በማለት ይነግራታል። ከዛም ይህንን ብሏት ሳለ አባትየው በቃ መብላት የማትፈልግ ከሆነ ምግቡን አለመብላት ትችላለህ ሲል ፈቃድ ይሰጠዋል። ይህንን ያየችው እናትየውም በንዴት በመጦ ለልጇ ያቀረበችለትን ሁሉንም ምግብ ቀጥ ብላ ወደ አፏ ውስጥ ተከተውና መመገብ ትጀምራለች። አያይዛም እኔ የምሰራላችሁን ምግብ አርፈ ትበላለህ ስትል ለልጁ ትነግረዋለች። ከዚያም በጠረጴዛው ላይ ያለውን ምግብ በቀጥታ ወደ መሬት ትደፋዋለች። ይህንን ያየው ሕፃን ልጅም ማልቀስ ይጀምራል። ነገር ግን አሁንም ትልቁ ጥያቄ ምንድነው የተፈጠረው? የእናትየውን ጸባይ እንደዚህ የቀየረው ምንድነው? አባትየውስ ማታ ማታ እየመጣ የሂንጉን ፊትና ጸጉር ለምን ይነካካል የሚለው ትልቅ ጥያቄ የፈጠረ ነገር ነው። በተለይም እዚህ ቤት ከገቡ በኋላ የሁሉም ጠባይ መቀየር ጀምሯል። የሚገርመው ነገር በሌላ ቀን ደግሞ ቱኒው የምትባለው ታላቅ እህቷ ገላዋን እየታጠበች ባለበት ሰዓት ላይ የሆነ ሰው ከፊት ለፊቷ እንደቆመ ይሰማትና የሻወሩን መስታወት ስትጠርገው እህቷ እንደ ጅብራ ተገትራ ታያታለች። በዚህም በተፈጠረው ክስተት በጣም ትደነግጣለች። ከሰዓታት በኋላ ሁለቱ እህትማማቾች ቁጭ ብለው ስለተፈጠረው ነገር እየተወያዩ ነበረ። ከዛም ሂንጊው አባቷ ትናንትና ማታ እየመጣ እንደሚነካካትና ይህ ነገር በተደጋጋሚ እየተፈጠረ እንደሆነ ለእህቷ እየነገረቻት ባለበት ሰዓት ላይ አባታቸው በድንገት ይገባና በያዘው ከተር ሊቆርጣቸው ይሞክራል። ነገር ግን ታላቅ እህቷ ሶኒዮ አባታቸውን ትገፋውና ለሁለት መሮጥ ይጀምራሉ። ነገር ግን አሁንም ባልታወቀ ሁኔታ አባታቸው ከፊት ለፊታቸው በድንገት መጥቶ ይቆማል። የሶኒዮንም ጸጉር ይይዝና ከፎቅ ላይ አሽቀንጥሮ ይወረውራታል። በዚያች ቅጽበትም ከደረጃው ጋር በጭንቅላቷ በኃይለኛው ትማታና ራሷን ትስታለች። አሁን ተራው የእሷ የመሰላት ሂኒዮ ታመልጥና ወደ አንድ የቤቱ ኮለን ጋር ሂዳ ትደብቃለች። በዚህም ሰዓት አባትየው መዶሻ ይዞ ወደ እሷ ይመጣል። በሌላ በኩል ሱኒዮ ትነቃና እህቷን ማፈላለግ ትጀምራለች። ከዛ በኋላ ግን ሳታውቀው በድንገት አባቷ መዶሻ ይዞ ከኋላ ይቆማል። በዚህ ጊዜ በአፋጣኝ ራሷን ለመከላከል ወደ መሬት ትወድቃለች። ነገር ግን በዚህ ሰዓት ሂንጊው ትመጣና በተፈጠረው ሁኔታ በጣም በመጮህ የአባቷን ፊት በያዘችው መጥበሻ ትመታለች። ነገር ግን ምቷ አባቷን ይህን ያህል የሚጎዳውም አልነበረም። እሱንም ምንም አልመሰለውም። ይህንን ያየው አባቷ ፊቱ ምንም እንዳልተቀየረና ምንም እንዳላመመው ሰውንና ከዛ በኋላ በያዘው መዶሻ ፊቷን ሊመታት ሲሰነዝርባት እሷ ግን ዝቅ ብላ ስታመልጠው በሩን በያዘው መዶሻ ይቦተረፈዋል። አሁንም እዚህ ጋር እንዳልታሰበ ነገር ይፈጠራል። ትክክለኛው አባታቸው እየተጣራና ደረጃውን እየወጣ ወደ እነሱ ሲመጣ ይህኛው አባታቸውን የሚመስለውና እነሱ ላይ አደጋ ሲያደርስ የነበረው መንፈስ መሳይ ግለሰብ ግን ከነሱ ጥሎ ይሄዳል። ከዛ በኋላ አባታቸው መጥቶ ቀጥታ ያየው ነገር ቢኖር በዛ በመዶሻ የተቦተረፈውን በር ነበር። ከዛ በኋላ ምን እያደረጋችሁ ነው? እየተደባደባችሁ ነበር እንዴ? ሲል ልጆቹን ይጠይቃቸዋል። ነገር ግን ሁለቱ ሴቶች አባታቸው በዚህ በፊት ያጠቃቸው ግለሰብ ስለመሰላቸው ወደኋላ መሸሽ ይጀምራሉ። ከዛም ወንድማቸው ትንሹ ልጅ ወደ እነሱ ሲመጣ እባክህ ራቅ አትምጣ እያሉ ይመክሩት ጀመር። ከዛ በኋላ ግራ የተጋባ አባታቸው ቆሞ ሳለ እናታቸው አሁንም ኮስተር ብላና የተናደደ ሰው መልክ በመያዝ ወደ እነሱ ትቀርባለች። ከዛ በኋላ መሬት ላይ ያለው መዶሻ በማንሳት ልጆቹን ለማጥቃት ስትሞክር አባታቸው ለነሱ ይከላከላል። እናትየውም
በያዘችው መዶሻ የአባታቸውን እጅ በተደጋጋሚ ትመታለች። ከዛ በኋላም ይህንን ጥቃት በምታደርስበት ሰዓት ላይ በመዶሻው መስታወቱን በመስበር መሬት ላይ ትበታትነዋለች። ከዛም ይህን የሰባበረችውን መስታወት እየረገጠች ወደ ሌላ ክፍል እየገባች ባለችበት ሰዓት ላይ ትክክለኛዋ እናታቸው ጩኸቱንና የተፈጠረውን ነገር በመስማት ወደ እነሱ ትመጣለች። ነገር ግን አሁንም አባትየውና ሁለቱ ሴት ልጆች ግን እችኛዋን ትክክለኛዋን እናታቸውን መሸሽ ይጀምራሉ። አባትየው የሚነሳና ጥቃት ያደረሰችበትን ግለሰብ ለማየት ወደ ገባችበት ክፍል ሲመለከት እሱን ያጠቃችበት መዶሻ መሬት ላይ ወድቆ ይመለከታል። ነገር ግን ግለሰቧ በዛ ቤት አልነበረችም ነበር። በሚቀጥለው ቀን አባትየው ቄስ ለሆነው ወንድሙ ይደውልለትና የተፈጠረውን ነገር ይነግረዋል። ወንድማቸውም ወደ እነሱ ቤት ይመጣል። ከዛ በኋላም ተሰብስበው የተፈጠረውን ነገር ለሱ ይነግሩታል። ነገር ግን ወንድምየው ይህንን ስላላመነ አንድ ነገር ለማድረግ ይፈልጋል። ለምን ሁላችንም አንድ ክፍል ውስጥ ተሰብስበን ይህንን ምሽት አናሳልፍም? ለምን እዚህ አላድርም? ይላቸዋል። ቤተሰቡን በሱ ሀሳብ ይስማማና የዛን ቀን ማታ እሱ እዛ ክፍል ይተኛል። ከዚያም ትንሹ ልጅ ለሽንቱ ተነስቶ ወደ ሽንት ቤት ሲሄድ እሱን የሚመስል አንድ ልጅ ስለት ይዞ ወደ ወንድምየው ጋር ይጠጋና ግንባሩ ላይ ቢላው ሊሰካበት ይሞክራል። ነገር ግን የሆነ አንድ ኃይል ይህንን እንዳያደርግ ይዘውና ቢላውም ወንድምየው ግንባር ጋር ተጠግቶ ከዛ በኋላ ከነስለቱ ይዞት ይሄዳል። ከዛም ወንድምየው ሲነቃ የሆነ አንድ ከባድ መንፈስ እዚህ ቤት እንዳለና እሱ ብቻውን ማሸነፍ እንደማይችል በመረዳት ሌሎች ቄሶችን አብረው እንዲረዱት ይደውልላቸውና ከነሱ ጋር ወደ ቤቱ ለመምጣት ያስባል። ከዛም ይነሳና ልብሱን ለባብሶ ከቤቱ ከወጣ በኋላ በቤተክርስቲያናቸው ላለውና ለታላቁ ቄስ ይደውልላቸውና በቤተክርስቲያን ተሰብስበው እንዴት አድርገው ይህንን ክፉ መንፈስ ከቤታቸው ማስወጣት እንዳለባቸው መማከር ይጀምራሉ። ምክረ ሀሳባቸውም ፍሬ ያፈራ ሲመስላቸው ሁሉም ተሰብስበው ወደ ቤቱ ለመሄድ ይወስኑና ወደ አየር ማረፊያ ቦታ ይሄዳሉ። ከዚያ በኋላ ከአየር ማረፊያው ወደ እነሱ ቤት በታክሲ በመሄድ ላይ ሳሉ ብዛት ያላቸው ጥቋቁር አሞራዎች እነሱ የሚሄዱበትን መኪና መምታት ይጀምራሉ። ይባስ ብሎ እየሄዱበት ያለው መኪና ፍሬን መያዝ ስላልቻለ ሁሉም ተያይዘው ወደ አንድ ገደል ውስጥ ይገባሉ። መኪናዋም ክፉኛ ትጎዳለች። በውስጥ ያሉት ሰዎችም ራሳቸውን ይስቱና መሬቱ ላይ ይወድቃሉ። በሌላ በኩል ደግሞ አባታቸው ትንሿን ልጁን እግሯንና እጇን ካልጋው ጋር ጠፍሮ ያስራታል። በዚህ ሰዓት ደግሞ እናትየዋ እባክህን አታድርግ ስትል ትለምነዋለች። ነገር ግን አባትየው ከዚህ አማራጭ ውጪ ሌላ ነገር እንደሌለና የቤተሰቡን የእያንዳንዱን ሕይወት ለማትረፍ እንዲህ ማድረግ እንዳለበት ይነግራታል። ከቆይታዎች በኋላ በራቸው ይንኳኳና ቄሱ ወንድሙ ወደ ቤት ይመጣል። ሲመለከተውም በደም ተለውሶና እጅግ ከፍተኛ አደጋ ደርሶበት ነበር። ከዛ በኋላም ቄሱ ለወንድሙ እባክህ ይህንን ነገር በቶሎ እናድርግ፣ አጋዦቼ በጠቅላላ በመኪና አደጋ ህይወታቸው አልፏል። አሁን ይህንን በቶሎ የማናደርግ ከሆነ ቀጣዩ ዕጣ ፈንታ የኛ ነው የሚሆነው፣ ቤተሰቦቻችንም አይናቸው እያየ እናጣቸዋለን ሲል ይነግረዋል። በዚህ ጊዜ አባታቸው ቄሱ ወንድሙ እግር ስር ይወድቅና እባክህ ቤተሰቦቼን አድንልኝ፣ ይህንን ነገር በቶሎ የማናደርግ ከሆነ እጣ ፋንታውም እኛ ላይ ይመጣል በማለት ይነግረዋል። በወንድሙ ልመና ልቦ የተነካው ቄሱ ሻማ ይለኩስና ሴንጆ ወዳለችበት ቦታ ይሄድና ውሃ ነገር ይረጫታል። እየተፈጠረ ባለው ነገር በጣም በመደናገጥ ሴንጁ መጮህ ትጀምራለች። ከዛ በኋላ ውሃ መርጨቱ ሳያንስ በእርጥብ እንጨት በተደጋጋሚ እሷን መግረፍ ይጀምራል። ውሃ መረጨቷ ሳያንስ በእርጥብ ዱላ የምትቀጠቀጠው ሴንጁ በህመሙ ምክንያት አብዝታ መጮህ ጀመረች። ከዛ በኋላ ወንድምየው አባቷን ይመለከተውና መቀጠል እንደሚፈልግና እንደማይፈልግ ይነግረዋል። ከዛም አባትየው ሁኔታው ቤተሰቦቹን የሚያድን ስለመሰለው ወደ ልጁ እግር ጋር ሄድና እንዳትንቀሳቀስ እግሯን ጥፍር አድርጎ ይዛታል። ይህ ሁኔታ የተመቻቸለት ቄሱ ወንድሙ አሁንም በተደጋጋሚ ሴንጁን እርጥብ ዱላ እየቀያየረ ህመሙን ያጸናባትና ይገርፋት ጀመር። አባቷም ይህንን ባየ ጊዜ የልጁ ስቃይ እሱንም አላስቻለውምና አብሮ ማልቀስ ይጀምራል። ቄሱ ሰውዬም እንደተለመደው እርጥብ እንጨት እየቀያየረ ሴንጁን ይቀጠቅጣት ጀመር። ህመሙና ስቃዩ የበረታባት ሴንጁም በህመሙ ብዛት ራሷን ትስታለች። በሌላ ትዕይንት አደጋ ወደ ደረሰበት ስፍራ የእሳት አደጋ መኪኖችና የፖሊስ መኪኖች በቦታው ይደርሳሉ። በቦታው ላይ ቀድሞ ወድቆ የምንመለከተው የአባትየው ወንድም የሆነው ቄሱን ሰውዬ ነበረ። ይህም ማለት እዛ ቦታ ላይ ወደ እነሱ ቤት ሄዱ ሲያሰቃያቸው የነበረው መንፈሱ ሰውዬ ነበረ ማለት ነው። ወደ ቤት ውስጥ ስንመለስ የልጅቷ እናት ከዚህ በላይ ልጅቷ ስትሰቃይ ማየት አልፈለገችምና ቄሱን የባሏን ወንድም ገፍትራ እጁን ትይዘዋለች። ለባሏም እንዲያስቆመውና እሷ እንደዚህ ሆና ከምታይ ሁሉም ቤተሰብ አንድ ላይ ቢያልቅ ይሻላል በማለት ለባሏ ትነግረዋለች። ሀሳቧ ያልተዋጠላት ባሏ እሷን በመገፍተር ቄሱ ወንድሙን የሚሰራውን ስራ እንዲቀጥል ይነግረዋል። ያን ጊዜ ሚስቱ በእልህና በብስጭት እንዲሁም እያገዘው ያለው መንፈስ ነው እንጂ ሰው አይደለም፣ ልጄን እንደዚህ እያሰቃያት የምን ቄስ ነው የምትለኝ በማለት ትነግረዋለች። በዚህ ንግግሯ የተበሳጨው ባሏ ሚስትየውን አንገቷን ያንቃትና ወደ ላይ ያነሳታል። በዚህ ሰዓት ትንፋሽ ያጠራት ባለቤቱ ከኋላ የነበረውን ጠርሙስ አናቱ ላይ ትሰብርበታለች። በዚህም ሰዓት ንዴቱ ይጨምርና የባለቤቱን ጭንቅላት ይይዝና ከተሰቀለው ፎቶ ጋር አላትሞ ወደ መሬቱ ይጥላታል።
ዞር ብሎም ወንድሙን ሲመለከት ቄሱ ወንድሙ በሚያስፈራ መልኩ እየሳቀ ይመለከተዋል። ይህንንም ባየ ጊዜ ሲያወራና ሲነጋገር የነበረው ከመንፈሱ ጋር እንጂ ከትክክለኛ ወንድሙ ጋር እንዳልሆነ ስለገባው ሄዶ ከመንፈሱ ጋር ለመጣላት ሲሞክር በአንድ ጥፊ ወደዛ ወርውሮ ይጥለዋል። ከዚያም መሬት ላይ የተሰበረ አንድ ስባሪ ያነሳና ሊገለው ሲሞክር ትክክለኛውና እውነተኛው ወንድሙ ይመጣና መንፈሱን ያባርረዋል። ከዚህ በኋላ ነገሮች ይረጋጋሉ። ከዚያ ስቃይና ሁዱላ በጣም በዝቶባት የነበረችው ሲንጁ ወደ ምድር ቤት ስትወርድ አባቷን እናቷንና ቄሱን የአባቷን ወንድም ታገኛቸዋለች። ከዛ በኋላ ለምን ይህ ሁሉ ስቃይ እሷ ላይ ማድረስ እንዳስፈለገና ይህ ሁሉ ድብደባም ስላልገባት እጅግ አዝናና እያለቀሰች ትጠይቃቸዋለች። በዚህ ሰዓት ቄሱ አጎቷ አንድ ነገር ለማድረግ ይዘጋጃል። የመንፈሱን ሁኔታና ስርዓት የተረዳው ይህ ሰውዬ አንድ ቁም ሳጥን ወደ አንድ ቦታ ማንጋለልና ማስጠጋት ይጀምራል። ከዚህም በኋላ አንድ መንፈስ የሚመስል ነገር ወደ እሱ ይቀርባል። ከዛ ይህ በምስሉ ላይ የምትመለከቱት መንፈስ ወደ ቄሱ የአባቷ ወንድም ይገባና ከዛ በኋላም ለአባትየው እንዲወጋውና እንዲገለው ይጠይቀዋል። ወንድምየውም የተሰበረውን መስቀል የወንድሙ ደረት ላይ በመሰካት ይገለዋል። ከዛ በኋላ ለዘመናት ሲያሰቃያቸው የእናቷንም ጠባይ ሆነ የአባቷንም ጠባይ ሲቀያየር የነበረውና እንዲሁም አጎቷ ላይ የግድያ ሙከራ ሊያደርስ የነበረው መንፈስ ለአንዴና ለመጨረሻ ጊዜ ከቤታቸው ይጠፋል። ነገር ግን በዚህ ሁኔታ ከመንፈሱ ጋር አብሮ የአባቷ ወንድም ወይም የአጎቷም ህይወት በዚሁ ያልፋል። ፊልሙም እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ በማድረግና ቻናሉንም ሰብስክራይብ በማድረግ እንድትሄዱ ጠይቃችኋለሁ።